እንደምቆያችሁ ዛሬ የምንመለከተው ታይሮይድ ካንሰር የሚባለውን ህመም ነው። የታይሮይድ ካንሰር የመጨረሻው ከፍተኛው ነው። ለታይሮይድ ግላንድ ከፍተኛው ህመም ነው። ይህንን ለመከላከል ዝርዝር ምክንያቶችን ሁሉ ዝርዝር ስለምንመለከት ከማወቅ ብዙ ነገር ይዳናልና ስለ ታይሮይድ ካንሰር በደንብ ተመልከቱት። አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። ቀድሞ የወዳጆቻችን ስካቶ የነበራችሁ ደግሞ ላይክ እና ሼር ማድረግ ሌሎች እንደርሳቸው ታደርጉ እኛንም ተጠቅሙናላችሁ። እንበረታታለን፣ እንቀጥላለን። ታይሮይድ ካንሰር ማለት ከአንገት ፊት ለፊት አደገኛ የሆነ እብጠት ሲሆን ቶሎ ከደረሰበትና ከታከመ ግን ከሌሎች የካንሰር አይነቶች በተለይ የሚድን ካንሰር አይነት ነው። ምክንያቶቹ አንደኛ የዘረመል መለወጥ ነው። የዲኤንኤ እንላቸው የነሱ መለወጥ ነው። ሁለተኛው ለጨረር መጋለጥ፣ በተለይ በልጅነት በጭንቅላትና አንገት አካባቢ ለጨረር መጋለጥ ይሄ ያመጣል ተብሎ ይገመታል። ሶስተኛው የቤተሰብ ውርስ ህመም ነው። በቤተሰብ ይመጣ ህመም ነው። አራተኛው የአዮዲን አጠቃቀምና እንዲሁም መብዛትና ማነስ፣ አጠቃቀማችን ሲበዛና ሲያንስ አሁንም ይህን ችግር ላይ ያመጣ ይችላል። ወገኖች አዮዲን ምን ያህል ጠቃሚ እንደሆነ እንግዲህ እንትረዱ ያስፈልጋል። በተለይ በጨው ላይ ስትገዙም ለይታችሁ አሁን በየሰፈሩ እየተፈጨ የሚሸጠውን ጨው እባካችሁ በደንብ ጥንቃቄ ተመልከቱት። አጋላጭ ምክንያቶች በሴቶች ላይ አሁንም ይሄ የበለጠ ይከሰታል ታይሮይድ ካንሰር። ሁለተኛው ካፒላሪ ካንሰር የሚባለው አይነት በእድሜ ወጣትና ጎልማሶችን ሲያጠቃ፣ አናፕላስቲክ ካንሰር የሚባለው ደግሞ በእድሜ የገፉ አዛውንቶችን ያጠቃል። ብዙ ጊዜ ይሄ ከነዚህ ከሁለቱ በጣም ከፍተኛውና አስቸጋሪ ተብሎ ለማዳንም አስቸጋሪ የሚባለው የአናፕላስቲክ ካንሰር ነው። ካፒላሪ ካንሰር ከላይ እንደገለጽ ነው ቶሎ ከተደረሰበት እና ከታከመ ሊዳን የሚችል ነው። ሶስተኛው በቤተሰብ የታይሮይድ ካንሰር መኖርና የዘረመል መለወጥ ነው የአጋላጭ ምክንያት። አራተኛው ለጨረር መጋለጥ አጋላጭ ምክንያቶች። አራተኛው ለጨረር መጋለጥ። አምስተኛው የቆየ የእንቅርት ህመም መኖር፣ ሳይታከሙት ረጅም ጊዜ የቆየ የእንቅርት ህመም ቶክሲክ ኖዱልስ ጎይተር ብለናቸዋል። እሱ ሊመጣ ይችላል። ያም ከቆየ ደግሞ ካንሰር ሊለወጥ ይችላል። ይህም ቶሎ መታከም ይኖርብናል። እንደዚህ ያለባቸውን ሰዎች እንቅርት ያበጠባቸውን ሰዎች ታው ወደ ሕክምና እንዲሄዱ በተገፋቸው ነው። ብዙ ነገር ምልክቶቹ ህመም የለውም። አንገት ላይ የሚታይ እብጠት ህመም የለውም። አንገት ላይ የሚታይ እብጠት አለ ፊት ለፊት። ጎርናዳ ድምፁ ይቀየራል። ለማዋጥና ለመተንፈስ ያስቸግራል ትልቅ ስለሚሆን። ሌላ ምንም ተጨማሪ ምልክት ሳይኖረው ተደጋጋሚ ሳል ይምላስላል። ውጋት የለ፣ ትኩሳት የለ፣ ምን የለ፣ ዝም ብሎ ሳል የእብጠቱ ምክንያት። አምስተኛ በአንገት አካባቢ የሚገኙ ትናንሽ እጢዎች እብጠት ነው። አንገታችን ላይ የተለያዩ ብዙ ሰርቫይካል እንትኖች አሉ፣ ሊምፍ ኖድስ አሉ። እነዚህ ያባብጣሉ። ምልክቶቹ ናቸው። የምርመራ ዘዴዎቹ አካላዊ ምርመራ ነው። ያበጠውን የታይሮይድ እጢና በአካባቢ ያሉ ትንሽ እብጦችን በመዳሰስ ይመረመራሉ። ሁለተኛ አልትራሳውንድ ነው። የተከፋፈሉ ኖዲውልስ ለመለየትና የወደፊቱን ለመተንበይ ይረዳል በማየት። ሶስተኛ ሲቲ ወይም ደግሞ ኤምአርአይ የሚባለው የካንሰሩን ደረጃና የተሰራጭበትን መንገድ ቦታ ለመለየት ሲቲ እና ወይም ኤምአርአይ ያስፈልጋል። አራተኛው ኤፍኤንኤ ካንሰሩን አይነት ለመለየትና ወሳኝና አይነተኛው ነገር ታይሮይድ ወይም ግላንድ ላይ ሁልጊዜ በጣም ወሳኝ የሆነው ምርመራ ምንድነው? ኤፍኤንኤ ነው። በመርፌ ተወስዶ የሚመረመር ምርመራ በጣም ወሳኝ ነው። አምስተኛው የዘረመል ምርመራ ነው። ምርመራ ያስፈልጋል። ህክምናው ቀዶ ህክምና በከፊል ወይም ሙሉ በሙሉ ቀዶ ህክምና ይደረጋል። ከቀዶ ህክምና በኋላ የተረፉ ሴሎችን ክምችቶች ወይም ቲሹዎች የሚባሉትን እነዚህን ራዲዮ አክቲቭ አዮዲን መጠቀም ማጥፋት ነው። ሶስተኛው ታይሮይድ ሆርሞን ቴራፒ ይባላል። የቲኤስኤች ምርትን በመጫን ተደጋጋሚ አደጋዎችን መቀነስ ያስችላል፣ ምርቱ እንዳይመረት በመጫን። አራተኛው ኤክስተርናል ቢም ራዲዬሽን ይባላል። ይሄ የጨረሩን መጠን በመቆጣጠር የሚሰጥ የካንሰር ህክምና ነው። አምስት ኬሚዮቴራፒ ነው። ይሄ ኬሚዮቴራፒ ለአደገኛና ሌሎችን ህክምናዎችን ለሚጋደሩ የካንሰር አይነቶች የሚሰጥ ህክምና ነው። ኬሚዮቴራፒ ደረሰ ማለት ይሄ ታይሮይድ ካንሰር ከፍተኛ ደረጃ ደርሷል ማለት ነው። ህክምናዎችን ይጋደራል። በቃ ማዳን የማይችል ወደ ሌላ ቦታ ሄዷል ማለት ነው። ማዳን አይቻልም፣ ግን ኬሚዮቴራፒ መስጠት ህመሙን ለመቆጣጠር ያስችላል። ስድስተኛው አዲስና የካንሰሩን ሴል ለይቶ የሚያክም ህክምና አለ። የካንሰሩን ሴል ለይቶ ብቻ የሚያክም፣ ይህም ስድስተኛው ነው። በቅርብ የተጀመረ ነው። መከላከያው የሚያስፈልግ የጨረር ተጋላጭነትን ማስወገድ፣ በተለይ ለልጆች ላይ በልጆች ላይ ቀደም ብለው ለጨረር ያልተጋለጡ ከሆነ የዚህ ህመም ላይዛቸው ይችላል። ሁለት በቤተሰብ የቤተ ካንሰር ያለባቸውን ማማከርና ምርመራ ማድረግ፣ ቶሎ ምርመራ ማድረግ፣ ህክምና የሚያስፈልገው ነገር መስጠት።
ሰውኛ በቂ አዮዲን በምግብ ሆነ በተጨማሪ መድኃኒት መልክ መስጠት። አሁንም ተመልከቱ፣ ካንሰር ላይም አዮዲን በጣም አስፈላጊ ነው። 4 ኃይለኛ ተጋላጭ የሆኑ ሰዎች መደበኛ ክትትል ማድረግ። ከላይ ያላቸውን ነገሮች ይጋለጣሉ ብለን የምንፈራቸውን ሰዎች ያለባቸው ከሆነ መደበኛ ክትትል እንዲያደርጉ መምከር ነው። ስለዚህ ታይሮይድ ሲባል ትልቁ ግብአቱ አዮዲን ነው። አሁንም ደጋግሜ ነው የምላቸው አዮዲን ነው። አዮዲን ያለው ጨው መመገብ ከብዙ ነገሮች ሊከላከልልን ይችላል። ሳናበዛም ሳናሳንስም በመጠኑ ልንወስድ ያስፈልጋል። ቀደም ሲል የአንድ የኩላሊትን በሚመለከት የኩላሊት ድክመትን በሚመለከት ያልኳቸው ጊዜ አለ። ምግብ ያድናል፣ ምግብ ይገላል ያልነው ቪዲዮ ለቀናል። ልክ እንደዛው ነው። አዮዲን በመመገብ እነዚህ ሁሉ በሽታዎች መከላከል እንችላለን። ከኢቭን ካንሰርን መከላከል እንችላለን። አዮዲን የሌለው ምግብ በመመገብ ደግሞ እነዚህ ሁሉ ችግሮች እንፈጥር እንችላለን። ስለዚህ በጥንቃቄ ልንኖር ያስፈልጋልና ማወቁ ጥሩ ነው። እስከ መጨረሻው ተመልከቱት። ቻናላችንም አሁንም ሰብስክራይብ፣ ሼር እና ላይክ ከማድረግ ሌሎች እንደርሳቸው አድርጉ። በዛሬ ያለን ይኸው ነው። ሰላም ቆዩ።